የመጀመሪያው ቦይፍሬንዴ ናርሲሲስት ነበር። ከሱ ጋር ከተለያየሁኝ በኋላ ዴት ያደረኳቸው ሁለተኛ፣ ሶስተኛ፣ አራተኛ ቦይፍሬንዶችም ተመሳሳይ አይነት ሰዎች ሆኑብኝ። የጽዮን ቪዲዮዎች ሁላችንም አይተናል። እሷ ባሳለፈችው አይነት የፍቅር ህይወት ውስጥ ያሉ ወይንም ከዚህ በፊት በእንደዛ አይነት የፍቅር ህይወት ውስጥ ያለፉ ብዙ ሴቶችን እናውቃለን። ከናርሲሲስት ጋር የፍቅር ግንኙነት ውስጥ የነበሩ ሰዎች ከዛ ሰው ጋር የነበራቸውን ግንኙነት አቁመው ሌላ ግንኙነት ሲጀምሩ አሁንም ግንኙነት አብሮት የጀመሩት ሰው ናርሲሲስት የሚሆን እድሉ ከፍተኛ ነው። የመጀመሪያው ቦይፍሬንዴ ናርሲሲስት ነበር። ከሱ ጋር ከተለያየሁኝ በኋላ ዴት ያደረኳቸው ሁለተኛ፣ ሶስተኛ፣ አራተኛ ቦይፍሬንዶችም ተመሳሳይ አይነት ሰዎች ሆኑብኝ። እኔ ጋ ነው ወይንስ እነሱ ጋ ነው ችግሩ ለምትሉ ሴቶች ነው ይሄን ቪዲዮ ይዤ የመጣሁት። መጀመሪያና ሁለተኛ ጊዜ ላይ ዴት ያደረኳቸው ሰዎች በጣም ከባድና ናርሲስቲክ የሚባል ስብዕና ያላቸው ሰዎች ነበሩ። ነገር ግን ከዛም በኋላ የነበሩኝ የፍቅር ግንኙነቶች ስኬታማ አልነበሩ። በእንደዚህ አይነት የፍቅር ግንኙነት ውስጥ ላለፉ ክላይንቶቼ አንድ የምጠይቃቸው ጥያቄ አለ። ከዚህ በፊት ስኬታማ ያልነበሩት ግንኙነቶች ላይ የምታስተውዩ ፓተርን ምንድን ነው? እነዚህን ሰዎች የሚያመሳስላቸው ነገር ምንድን ነው ብዬ ጠይቃቸዋለሁ። አረ ምንም አይገናኙም፣ በስራና በቁመና በመልክ ወዘተ እንደሚለያዩ ይነግሩኛል። ነገር ግን እነዚህ እንዴት ያደረጓቸውን 3፣ 4 ወይም 5 ሰዎች የሚያመሳስላቸው አንድ ኮር የሆነ ባህሪ ያላቸው፣ ሁሉም ስራቸው፣ መልካቸው፣ የሀብታቸው መጠን ይለያይ እንጂ ስብዕናቸው አንድ አይነት ነው። አንደኛውም፣ ሁለተኛውም፣ አራተኛውም፣ አምስተኛውም ናርሲሲስቶች ናቸው። የመጀመሪያ ፍቅር አጋሯ ናርሲሲስት መሆኑ እሺ እንደው አጋጣሚ ነው ብለን እንኳን እንውሰደው ብንል፣ ሁለተኛ፣ ሶስተኛ ከዛ በኋላ ያሉትም ሁሉ ናርሲሲስት የሚሆኑበት ምክንያት ግን አጋጣሚ ሊሆን አይችልም። ይህን ቪዲዮ ልሰራ የተነሳውበት ዋናው ሀሳብ በናርሲሲስት ወጥመድ ውስጥ በተደጋጋሚ የሚገቡ ሴቶች ምን አይነት እንደሆኑ ሊስት ለማድረግ ነው። ይህ ደግሞ ሴቶች ራሳቸውን እንዴት አድርገው ተደጋጋሚ ከሆነ ናርሲስቲክ ሪሌሽንሽፕ መጠበቅ እንደሚችሉ። የመጀመሪያዎቹ በናርሲስቲክ ሪሌሽንሽፕ ውስጥ የሚገቡ ሴቶች አባታቸው ራሱ ናርሲሲስት ሆኖ ያሳደጋቸው ሴቶች ናቸው። እነዚህ ሴቶች ደግሞ ወደ ፍቅር ግንኙነት ውስጥ ሲገቡ በናርሲሲስት የሚሳቡበት ዋነኛው ምክንያት ኮንሽስሊ ባያስቡበትም ሰብኮንሽስሊ ኢት ፊልስ ላይክ ሆም ፎር ዘም ከዚህ በፊት ያደጉበትንና ለእነሱ በጣም ፋሚሊያር የሆነና ምቾት የሚሰጠውን ኢንቫይሮንመንት ሲያገኙት ያንኑ አባታቸውን ሰብኮንሽስሊ ስለሚያስታውሳቸው ወደ ናርሲስቲክ ሪሌሽንሽፕ ውስጥ ይገባሉ። ምናልባትም እኮ እነዚህ ሴቶች ከልጅነታቸው ጀምሮ አባቴን የሚመስል ወንድ በፍጹም አላገባም እያሉ ያደጉ ሊሆኑ ይችላሉ። ሌሎቹ ሴቶች ደግሞ ፒፕል ፕሊዘር የሆኑ ናቸው። እነዚህ ሴቶች በግንኙነታቸው ውስጥ ገደብን ማበጀት በጣም የሚከብዳቸውና የራሳቸውን ነገር ወደ ጎን ትተው ሌሎችን ለማስደሰት የሚኖሩ ናቸው። ሌሎችን የሚያስደስቱት ደግሞ በሌሎች ደስታ ውስጥ የራሳቸውን ተፈላጊነት ከፍ ለማድረግ ነው። ሌላኛዋ ኢምፓት የምንላት ሴት ነች። ለሌሎች ሰዎች ስሜት ኃላፊነት እንዳለባት የምታምን፣ መቋቋም የሌለባትን ባህሪና ድርጊት ጥግ ድረስ ትቋቋማለች። እኔ ከዛሬ ነገ የበለጠ ከወደድኩትና ከታገስኩት ይቀየራል ብላ ታምናለች። ፒፕል ፕሊዘር የሆኑና ኢምፓት የሆኑ ሴቶች በግንኙነቶቻቸው ውስጥ ገደብን ለማበጀት በጣም ይከብዳቸዋል። ገደብን በመጣስ ደግሞ ኤክስፐርት የሆኑት ናርሲሲስቶች ይህንን ወርቃማ እድል ይጠቀሙበታል። በትምህርት፣ በገንዘብ፣ በሌላም ነገር ስኬታማ የሆነች ሴት በናርሲሲስት እጅ የመውደቅ እድሏም ከፍተኛ ነው። ይህች ሴት ስሜትን ገልጾ ማሳየትን ወይም ኢሞሽናል መሆንን እንደ ድክመት ታያለች። ናርሲስቱን በተመሳሳይ ሁኔታ ስሜቱን የሚያሳይ ሰው ደካማ ነው ብሎ ስለሚያስብ ሁለቱም ጥንካሬ ነው ብለው በሚያሳዩት ማንነታቸው ውስጥ ቦንድ ማድረግ ይጀምራሉ። ሁለቱም አንዱ የአንዱን ማንነት ሚረር እየተደራረጉ በሪሌሽንሽፕ ውስጥ ይቀጥላሉ። በአጠቃላይ በናርሲስቱ ወጥመድ ውስጥ የምትገባ ሴት አታችመንት ስታይሏ ላይ ወይም የግንኙነት ዘይቤዋ ላይ ችግር ወይም ክፍተት ያለባት ሴት ናት። ጤናማ ካልሆኑት የአታችመንት ስታይሎች ውስጥ አንዱ የሆነው የኤንክሸስ አታችመንት ስታይል ያላት ሴት ሰዎች አባንደን ያደርጉኛል ወይንም ይተውኛል የሚል ከፍተኛ የሆነ ፍርሃት አላት። ኤክስተርናል ወይንም ሌሎች ሰዎች ለሷ ባላቸው አመለካከት ላይ የተመረኮዘ ይሆናል። ኤንክሸስ አታችመንት ስታይል ያላት ሴት በጣም ለመወደድ ካላት ጥማት የተነሳ በናርሲሲስቱ ወጥመድ ውስጥ በቀላሉ ትገባለች። ለናርሲሲስቱ እነዚህን ድክመቶቿን ማየትና ማስተዋል እጅግ በጣም ቀላል ነው። ይህንንም ክፍተት ይጠቀምበታል። የእውቀት የጥበብና የውበት ማማ ላይ እንዳለች እንዲሰማት ያደርጋታል። እነዚህ የጠቀስኳቸው የተወሰኑ ሳይኮሎጂካል ክፍተቶች ናቸው። ከናርሲስት ጋር የፍቅር ግንኙነት ውስጥ ካለን ወይንም ደግሞ ከዚህ በፊት ከናርሲስት ጋር የፍቅር ግንኙነት ውስጥ ገብተን የነበረ ከሆነ በተደጋጋሚም ከናርሲስት ጋር የፍቅር ግንኙነት ውስጥ እየገባን ራሳችንን የምናገኝ ከሆነ እኛ ላይ ያለውን ክፍተት በማስተዋል ራሳችን ላይ ሰርተን ለናርሲሲስቱ ለመጠመድ የማንመች እንሁን።